የሚፈተነው መቼ ነው ካላችሁ በመከራ ጊዜ ነው። በጥሩ ጊዜ ክፉና ደጉን መለየት አትችሉም። ሰውን መለየት የምትችሉት መቼ ነው ካላችሁ በችግር ጊዜ ነው። እንደሚወዳችሁም እንደሚጠላችሁ መታወቁት በችግር ጊዜ። በደናውማ እናንተ ሁላችሁም በቃ ልስልስ ያኔም ልስልስ ያልኩ ነኝ ነው። ትንሽ ኮሽ ቢል ማማን ረግጦ እንደሚሄድ ይታወቃል። የሚስትህንም ጸባይ የምትለየው መቼ ነው ካልክ የችግር ጊዜ እና ችግሩ ሲመጣ ከዚህ እንደሚወራው አይደለም። መከራ ሲመጣ በክርስትናውም በሉኝ በንግዳችሁም በሉኝ በህይወታችሁም በሉኝ በስራም በሉኝ እዚህ ቆመን እንደምንፎክረው አይደለም። ቦታው ላይ ስንሆን የሚያስከፍለውን ዋጋ ለመክፈል ብዙዎቹ ዝግጁ አይደሉም። ስጋን ለመከራ አሳልፎ ለመስጠት ብዙዎቹ ዝግጁ አይደሉም። በዛ ደረጃ ይጨከኑ አይደለም። ያለ ደሞዝ ለማገልገል ያለ ገንዘብ ለማገልገል ያለ ወንበር ለመቀመጥ ዝግጁ አይደሉም። ለምን? ድፍረቱ የለማ። አቅም ይጠይቃል ወገኖች የመከራ ቀን ሲመጣ እና ደጆቻቸውን ዘጋግተው ቆመው ነበር። በጣም የሚደንቃችሁ በሩን ቢያንኳኳ ሊፈሩ ነው ሊደነግጡ ነው። እግዚአብሔር የልብ አምላክ ነው። እስኪ በሉልኝ እግዚአብሔር የልብ አምላክ ነው። ቅድም ሐሳብንና ስሜትን መንፈስን ሁሉ ይመረምራል ብያቸዋለሁ። እንደሚፈሩ እንደሚደነግጡ እንደሚጨነቁ ያውቃል። በዝግ በሮቹ ተዘግተው ደጁ በተዘጋበት ሰዓት ጭር ባለ ሰዓት ላይ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አላቸው። ስሙ ለዘላለም የተመሰገነ ይሁን። Go,